በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለኝም። በኤርትራ ገብተው ሲወጡ ሪፖርት የለኝም። በትግራይም እንዲሁም የአማራ እናት ልጇን የገበረሽ በማይካድራ በጭና በመተከል በራያ የቀበረሽ የአማራ እናት የአማራ አባት ነው። ከጥሉ ያልነበረ ኩታራ አሰባስቦ ተስማምተናል እያሉ የሚሉት ነገር ለኔ ግልጽ አልሆነልኝ። ግልጽ እንዳልሆነልኝ የአማራ ሕዝብ ዕውቅና እንድትይዝልኝ አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንዳ እንዳለ በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ ልጅ እንዳለ እየተጠራጠርኩ ስለሆነ ይሄን በግንዛቤ እንድትይዝልኝ በረን እንድትጠብቅ በኢትዮጵያ አምላክና በአማራ አምላክ አደራላለሁ። የተበታተነ በጣም ጥርጣሬ ውስጥ የገባ አንዳንዱም የትግሉ ሂደት በሚፈልገው መጠን ስላልኬደ ወይም እሱ ተወካይ ተብሎ ስላልተመረጠ በተስፋ መቁረጥም በተለያየ መንገድ የቀዘቀዘ ነው። የጎጠኝነት ፈተናው አለ። መዋቅር ያልጨረሱበት ምክንያት ደግሞ ከጎጥ አልፎ በቀበሌ በሰፈር በመንደር የድርጅት ስልጣንን ለመቆጣጠር ደግሞ መፈለጋል።